ነገሩ የጀመረው እንዲህ ነበር። ብርድ ጉንፋን አይደለም ብርድ ነው መሰለኝ። ሳምንት ለምን ይድብላል? ቅጠላት ሞክሮ ያድናል። የት አገኛለሁ? ቆይ ነው የነው ማግኘት አረ ያን ጫካ ምናምን የበዛበት ቦታ ለድንብላል ቅጠል ብዬ ጫካ። አሁን አዲስ አበባ ውስጥ ኬዝ ይመጣል ጫካ ፈልጋ አሞህ አይደል እንዴ? ጫካ በተራሮችና በሐይቆች ወደ ተከበበችው ውብ አርባ ምንጭ የድንብላል ቅጠል ፍለጋ አብረን እንጓዝ። ወዜ ላወዜ ወዜ ላወዜ ዲቻ ላዲቻ ዲቻ ዲቻ ጋሞቶ ቡዶ ከ50 ደቂቃ የአየር በረራ በኋላ አርባ ምንጭ ደርሰናል። ወደ ተያዘልንም ሆቴላችን በማምራት ቆንጆ ቁርስ እየበላን የት መጎብኘት እንዳለብን እቅድ ማውጣት ጀመረ። ለዛሬ የአርባ ምንጭ ቆይታችን አዞ እርባታና አርባ ምንጮቹን ለመጎብኘት መንገድ ጀመረ። በጉዞዬ መሃል የድንብላል ቅጠል መፈለግን አልዘነጋሁም። ራሱን የሚያባዛው በእንቁላል ነው። እንቁላል ደግሞ መጣል የሚጀምረው አንድ እናት አዞ እድሜው 12 ዓመት ሲሞላ ነው። ከ12 ዓመት በኋላ በየዓመቱ እንቁላል ይጥላል። አዞቹ በአመት ውስጥ አዞ እርባታም ከደረስን በኋላ መግለጫዎች ተሰጠን። ከዚህ ቀደም አዞ ተመልክቼ አላቅም። ነገር ግን እጅግ በጣም ካሰብኩት በላይ ከነሱ ጋር ቆንጆ ጊዜ ማሳለፍ ችያለሁ። በነገራችን ላይ አዞ ስጋ ይበላል። ነገር ግን ይህ የሚሆነው እኛ ጋር አይደለም። እኛ ጋር ለኤክስፖርት ነው የሚጠቀሙበት። I can't complain, or I do not think I should. Don't know what it is. እዚህ የነበረንንም ቆይታ ጨርሰን በተፈጥሮ እየተገረምን ወደ ቀጣይ መዳረሻችን አመራን። When you cannot find the light, but on this day I look around, I can't see a soul, and I cannot hear a sound. አርባዎቹ ምንጮችም ደረሰን። ለደህንነታችን አንድ ሰው ተመድቦልን ወደ ጫካው ገባን። ገና ከመግባታችን ንጹህ ተፈጥሯዊ ምንጯ ተቀበለን። ላይፍን ኤክስፒሪየንስ የሚያደርጉ ሰዎች በሁለት ይከፈላሉ። አርክቴክቸር እና ተፈጥሯዊ ነገሮችን የሚያስደስታቸው ሰዎች በመባል ለሁለት ይከፈላሉ። እኔ በተፈጥሯዊ ነገሮች የሚደሰቱ ሰዎች መሃል ነኝ። እናንተስ? እሺ አሁን ለየት ያለ ነገር ላሳያችሁ ማለት ነው። እዚህ ጋር የምትመለከቱት ራሱን የቻለ አንድ ዛፍ ነው። እዚህ ጋርም ተመሳሳይ፣ ሶስተኛ ደግሞ እዛ ጋር አለ። ሶስቱንም አንድ የሚያደርጋቸው ነገር ላሳያችሁ። የዚህ ዛፍ ግንድ ይመጣና አያችሁት፣ እዚህ ጋር ይደመራል ማለት ነው። ከዚህኛው ጋር ከሄደው ጋር አንድ ይሆናሉ። ስራቸው ግን ከስራ ያለው የተለያየ ነው ማለት ነው። ሶስተኛውን ላሳያችሁ። ሜቢ እነዚህ ጎን ለጎን ስለሆኑ ተደመሩ ልትሉ ትችላላችሁ። እሺ የኛውስ ዩት ምን ያህል ርቀት እንዳለው ቀጥታ ይመጣና ይያያዛል ከዛኛው ሰርጋ ማለት ነው። የዱር እንስሳ ስዕል ነው የምናየው። ይሄ በተፈጥሮ ነው፣ ማንም አልቀረጸውም። ፒክቸሩን ስናይ ይሄኛው ጆሮ፣ ይሄ አይኑ እንዴ ይሄ ዞን ነው እና ኩምቢው አጠቃላይ ሙሉውን ስናይ የዚህውን ፒክቸር በስማ ማንም አለከው በቃ ወዲህ ማንም አሳለው ራሱ። በዚህ ጋር ነው ስናይ ደግሞ አንበሳ ነው የምናየው። ይሄ ጎፈሬው በዛና በዚህ ይሄ አይኑን እናያለን። እዚህ ጋር ፍንጫውን ይሄን እንድትወስዳለን። ይሄ ተፈጥሮ ነው፣ ማንም አሳለው። እያያችሁ ነው። እኔ አሁን ታምሮ ሆኖብኛል። እንዴት ይሁን በቴንሽን ያለ ነው መሰለኝ አንበሳው ራሱ
በስማ ስለዚህ አሁን ሁለት አይነት እንትን አለበት ማለት የዱር እንስሳ አለበት ስዕል። እዚህ ጋር በጣም በሚያስደንቅ ሁኔታ ትላልቅ ጎሪላዎች ከዛፍ ወደ ዛፍ እየዘለሉ ቀልባችንን ያዛረጉት። ሀረግ እንደዚህ ግንድሞ እንደሚችል ታውቃላችሁ? በጣም ነው የሚያስደንቀው። በቃ ከሰው ንክኪ ምናምን የጸዳ ስለሆነ በቃ እንደፈለገ ነው የሚያድገው ምናምን መሬት ለመሬት። አሁን ይሄ እንትን ነው ሀረግ ነው እዚህ ጋር መዋኘት ላይ ብዙም ባልሆንም ይህንን የመሰለ ተፈጥሯዊ የመዋኛ ቦታ አይቼ ግን ማለፍ አልቻልኩም። እዚህ ጋር ግንብ አለ ማለት ነው ያለው እንደዚህ ግንብ አለ ማለት ነው እና በጣም ብዙ አሰው ለጌታ ሰው ሁላ ከለር ያለው አሰው ሁላ አለ ራሱ ዲታ ላይ ከለር ያለው አሳ አለና ስልኬ ዋተር ፕሩፍ ስላልሆነ ነው። ሰብስክራይብ አድርጉ፣ ላይክ አድርጉልኝ። ከዛ በኋላ ዋተር ፕሩፍ ሲሆን አሳያችኋለሁ ያለውን ነገር እና እዚህ ጋር በጣም ብዙ አሳዎች አሉ። ከነሱ ጋር ነው የምትዋኙት ማለት ነው። በጌታ ይለያል። ተፈጥሮ ማስደነቀው ቀጥላለች። እኔ ጉንፋን ባያመኝም ከዚህ በኋላ ድጋሜ እዚህ ቦታ ለመምጣት በዚህ ዛፍ ስር ቃል ገብቻለሁ። ይሁት የራሱ ቅርንጫፍ ነው እንደዚህ ጅዋጅዌ የሰራው እና በጣም ነው የሚያምረው። በጣም ማለት ነው። አርባ ምንጭን ያላያችሁ ሰዎች የምር መታችሁ ግዴታ ማየት ያለባችሁ ቦታ ነው። በቃ በጣም ሰላም አለው። ድምፁ ይሰማችኋል? አላቅም ወፎች፣ ዛፎች ምናምን አሜዚንግ። እንቀጥላለን። እሺ በቀጣይ ቪዲዮአችን ላይ ዶርዜ ቪሌጅ እና የጫሞ ሐይቅን በሞተር እየዞርን አሳም እየበላን የማሳያችሁ ይሆናል። የዩቲዩብ አዲስ ስለሆንክ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።